የጉበት በሽታ በተለያዩ የጉበት ቫይረሶች ምክንያት የሚመጣ የጉበት ጉዳት ነው። እኔ ሊዲያ ደጀኔ ነኝ። በሙያዬ ፐብሊክ ሄልዝ ስፔሻሊስት ነኝ። ይህንን ቻናል ላይክ እና ሰብስክራይብ በማድረግ ጤና ላይ ያላችሁ መረጃ አሳድጉ። በዓለማችን በርካታ የጉበት ቫይረሶች ቢኖሩም በዋነኝነት ግን 5 ዋና ዋና የጉበት ቫይረሶችን እናያለን። የመጀመሪያው የቫይረስ አይነት ሄፓታይተስ ኤ የምንለው የጉበት ቫይረስ አይነት ሲሆን ይህም መተላለፊያ መንገዱ ፌኮ ኦራል የምንለው ወይንም ደግሞ ንጽህና በጎደለው ምግብና መጠጥ አማካኝነት ይሆናል። ሁለተኛው ደግሞ ሄፓታይተስ ቢ ቫይረስ የምንለው የጉበት ቫይረስ ሲሆን ይህም በዓለማችን ውስጥ እንዲሁም በኢትዮጵያ ውስጥ ከባድ የጉበት ህመምን የሚያስከትል የቫይረስ አይነት ነው። መተላለፊያ መንገዱ ደግሞ በዋነኝነት በደም ንክኪ፣ ጥንቃቄ በጎደለው የግብረ ስጋ ግንኙነት እንዲሁም ከእናት ወደ ልጅ ይሆናል። ሶስተኛው የጉበት ቫይረስ አይነት ደግሞ ሄፓታይተስ ሲ የምንለው የጉበት ቫይረስ አይነት ሲሆን ይህም ልክ እንደ ሄፓታይተስ ቢ ቫይረስ በከፍተኛ ሁኔታ የጉበት ጉዳትን የሚያመጣ የቫይረስ አይነት ነው። ይህም ሄፓታይተስ ሲ ቫይረስ በዋነኝነት በደም ንክኪ የሚተላለፍ ይሆናል። ለምሳሌ በመርፌ ጥንቃቄ በጎደለው ንቅሳትና ሰውነትን በመበሳት ይሆናል። ሌላኛው የጉበት ቫይረስ አይነት ደግሞ ሄፓታይተስ ዲ የምንለው የጉበት ቫይረስ አይነት ሲሆን ይህም ልክ እንደ ሌሎቹ መተላለፊያ መንገዱ በደም ንክኪ ሲሆን ሲቪሪቲው ወይም ደግሞ ጉበትን የመጉዳት አቅሙ ግን ከሌሎቹ ከሄፓታይተስ ቢ እና ከሄፓታይተስ ሲ ቫይረስ የቀነሰ ይሆናል። ሌላኛው የጉበት ቫይረስ አይነት ሄፓታይተስ ኢ የምንለው የጉበት ቫይረስ ሲሆን ይህም ልክ እንደ ሄፓታይተስ ኤ ቫይረስ መተላለፊያ መንገዱ በፌኮ ኦራል ወይም ደግሞ ጥንቃቄ በጎደለው ወይም ንጽህና በጎደለው ምግብና መጠጥ አማካኝነት ይሆናል። አሁን ከገለጽኳቸው የጉበት ቫይረሶች ውስጥ የስርጭት መጠናቸው ከፍተኛ የሆኑ እንዲሁም ሲሪየስ የሆነ የጉበት ጉዳትን የሚያመጡ የጉበት ካንሰርን ጨምሮ ሄፓታይተስ ቢ እና ሲ ናቸው። ከዚህ በመቀጠል የጉበት በሽታ መተላለፊያ መንገዶችን እናያለን። ከላይ እንደጠቀስነው የጉበት ቫይረስ የመተላለፊያ መንገዶች በአይነታቸው ይከፋፈላሉ። የሄፓታይተስ ኤ እና የሄፓታይተስ ኢ የመተላለፊያ መንገዶች ጥንቃቄ በጎደለው ወይም ንጽህና በጎደለው ምግብና መጠጥ አማካኝነት ይሆናል። እንዲሁም ደግሞ ሄፓታይተስ ቢ እና ሲ መተላለፊያ መንገዱ ጥንቃቄ በጎደለው የግብረ ስጋ ግንኙነት፣ በደም ንክኪና በሰውነት ፈሳሽ አማካኝነት ይሆናል። የጉበት በሽታ የስርጭት ሁኔታን ወይም ኢፒዴሞሎጂውን ስናይ የዓለም ጤና ድርጅት ባወጣው ጥናት መሰረት በዓለማችን ከ300 ሚሊዮን በላይ የሚሆኑ ሰዎች ስር ከሰደደ የጉበት ቫይረስ ጋር ይኖራሉ። ከነዚህም 254 ሚሊዮን የሚሆኑ ሰዎች ከሄፓታይተስ ቢ ቫይረስ ጋር ይኖራሉ። የጉበት በሽታ ምልክቶችን ስናይ የጉበት በሽታ ምልክቶች ከሰው ወደ ሰው የተለያየ አይነት ምልክቶች ቢያሳዩም በዋነኝነት ግን የሚከተሉት ይሆናሉ። እነዚህ ምልክቶችም የመጀመሪያው ማቅለሽለሽ፣ ማስመለስ፣ በላይኛው የቀኝ የሆዳችን ክፍል ላይ የሚኖር የህመም ስሜት፣ የአይን ቢጫ መሆን፣ ከፍተኛ ድካም፣ የምግብ ፍላጎት መቀነስ ይሆናሉ። ነገር ግን አንዳንድ ጊዜ የጉበት በሽታ ምንም አይነት ምልክት ሳያሳይ ስር የሰደደ የጉበት ጉዳትን ሊያመጣ ይችላል። በዚህ ሰዓት የሚታዩ ምልክቶችን ደግሞ ስናይ አንዱ ከፍተኛ የሆነ የሰውነት ክብደት መቀነስ፣ የሆድና የእግር ማበጥ፣ ደም ማስመለስ፣ የአይን ቢጫ መሆን በዋነኝነት የሚጠቀሱ ምልክቶች ናቸው። የጉበት በሽታ አንድ ሰው እንዳለበት በሕክምና ከተረጋገጠ የተለያዩ ሕክምናዎች ሊሰጡት ይችላሉ። የጉበት በሽታ ጥንቃቄዎችን እናያለን። የመጀመሪያው የጉበታችንን ሁኔታ አቅራቢያችን በሚገኝ ጤና ተቋም ሄደን ምርመራ በማድረግ ጤንነቱን ማረጋገጥ ይሆናል። ሌላኛው የደም ንክኪ እንዳይኖር መከላከል ሲሆን በዋነኝነት የተበከሉ መርፌዎችን በጋራ አለመጠቀምን ያካትታል። ሌላው ደግሞ ጥንቃቄ የጎደለው የግብረ ስጋ ግንኙነትን ማስወገድ ወይንም ኮንዶም መጠቀም ይሆናል። በመጨረሻም የጉበት ቫይረስ ክትባቶችን መውሰድ በዋነኝነት የጉበት ጉዳትን የምንከላከልበት መንገድ ነው። በተለይም የሄፓታይተስ ቢ ቫይረስ በሀገራችን ውስጥ በከፍተኛ ሁኔታ ስርጭት ስላለው ክትባቱን በተለያዩ ጤና ተቋሞች ላይ ስለሚገኝ ክትባቱን መውሰድ አስፈላጊ ነው።